ነገር የምታገኘው ካልኩሌት አድርገህ ስላልፈለግ አላህ ከፈለገ ባንዴ ነው የሚሰጥ። ሶስት ነገር መምጫቸው አይታወቅም ይባላል። እንግዶች ሶስት ነገር ቀደር ይታወቃል፣ አላህ ነው የሚያውቀው። ሞት ይታወቃል፣ ርዝቅ ሶስቱ መቼ እንደሚመጣ አንድ ሐዲስ ላይ አላህ ይተሳሰበዋል። ባሪያዬ በዚህ ቀን ለምነኸኝ ይህንን ጥያቄ ጠይቀኸኝ አልሰጠውም ማለት አዎ ይሄው ዛሬ ይለዋል። የቂያማ ቀን በሆነ ቀን ደግሞ ጠይቀኝ ሰጠው፣ አዎ ከዛ በሆነ ጊዜ ደግሞ ጠይቀኝ አዘገየው ማለት አዎ እንካ ይለዋል። እንዲህ ያለ ዱዓ አድርጎ ያልተሰጠውን ነገር አላህ የውመል ቂያማ ሲያንበሻብሸው የሰው ልጅ ምን ይላል? ምን ነው የለመንኩት ነገር በአጠቃላይ ለአኺራ በቆየልኝ ይላል። ሱብሃን አንድ ሐዲስ አላህ ሳይለመን ሲቀር እንደሚቆጣ ነቢዩ ዓለይሂ ሰላቱ ወሰላም አባ ሁረይራ ባስተላለፉት ሐዲስ ላይ ኢማም ትርሚዚ በዘገቡት አልባኒ ሰሂህ ባሉት አንድ ሐዲስ ላይ ምን ይላሉ? ነቢ ሰለላሁ ዐለይሂ ወሰለም መን ለም የስአልላህ የግዘብ ዐለይህ፣ አላህን ማይማጸን ማይለምን አላህ ይቆጣበታል። የሰው ልጅስ ስትለምነው ይከፋል። አላህ ሳትለምነው ስትቀር ደግሞ ይከፋል። እህቴ አላህ ሳትለምነው ስትቀር ይከፋል። አላህ ሲለመን ይደሰታል፣ የሰው ልጅ ሲለመን ይከፋል። ስለዚህ ይህ የዱዓን ርዕስ ዛሬ ለማንሳት የፈለግኩት አብዛኞቻችን ከዱዓ ዘነጋን። አንዳንዱ ዱንያ ሲመጣለት እኔ የተብቃቀው ነኝ ብሎ ያስባል። ላ ምስኪን ነህ፣ ደሃ ነህ፣ ከጃይ ነህ እያለ አላህ ቁርአን ላይ ይናገራል። ማይከጅላል አንዳንዴ ገንዘቡ ያመጣና አላህ ምግብ ግን የፈለግከውን በሰጠህ ገንዘብ እንዳትበላ አላህ አድርገሃል አይደል? ይሄ ምግብ ሐኪም ይከለክልሃል፣ ይሄን እንዳትመገብ ይላል። ታዲያ ይህ ሰው ከአላህ መከጀል አለበት የለበት? ከጃይ ነው እኮ። ያ አዩሃ ናስ፣ እናንተ ሰዎች ሆይ አንቱሙል ፉቀራኡ ኢለላህ፣ እናንተ ሁላችሁም ወደ አላህ ከጃዮች ናችሁ። ወላሁ ሁወል ገኒዩል ሐሚድ፣ ከማንም ምንም አይፈልግ ሀብታም የተብቃቃ ማለት ማን ነው? አላህ ሱብሓነሁ ወተዓላ ብቻ ነው። የሰው ልጅ ግን ከአላህ ይከጅላል። ስለዚህ ኡድኡኒ አስተጅብ ለኩም፣ ለምኑኝ እቀበላችኋለሁ። አላህ ለምኑኝ እቀበላችኋለሁ። ዱዓ አድርጎ አንድ ሰው ኪሳራ ላይ አይወድቅም። ሰው ዱዓ አድርጌ እንዲህ አድርጌ ምንም ነገር አላገኝም ላ አንድ ሙስሊም አላህ ስብሓነሁ ወተዓላ ለምኖ ኪሳራ ላይ በምንም መልኩ አይወድቅም። ነቢዩ ዓለይሂ ሰላቱ ወሰላም አንድ ሐዲስ ላይ ሲናገሩ ዑባደት ብኑ ሳሚት ባስተላለፉት ሐዲስ ላይ ኢማም ትርሚዚ በዘገቡት ሐዲሱን ሐሰኑን ሰሒህ ተብሎ የተዘገበ ሐዲስ ላይ ረሱል ዓለይሂ ሰላቱ ወሰላም እንዲህ አሉ። ልብ በሉ ወንድሞች፣ አንድ ሰው ዱዓ አድርጎ ባዶ አይቀር፣ ባዶ አይቀር። መግቢያችን ላይ እንዳየነው ዱዓ ሰላት እንደምንሰግደው የምናገኘው ዒባዳ አጅር ነው። ሰላት የሚሰግደው አንድ ሰው ምንድን ከአላህ ምንዳ ለማግኘት ነገ ጀነት ለመግባት አይደለም? ዱዓም እንደዛ ነው። ነገር ግን አላህ ሌላ ተጨማሪ ስጦታ አዘጋጅ። አን ዑባደት ብኑ ሳሚት ረዲየላሁ ዐንሁ አነ ረሱለላህ ሰለላሁ ዐለይሂ ወሰለም ቃል ማ ዐለል አርድ ሙስሊሙን፣ ልብ በሉ፣ ማ ዐለል አርድ ሙስሊሙን፣ በምድር ላይ አንድ ሙስሊም የለም የድዑ ላህ ተዓላ፣ አላህን የሚለምን የሚጣራ ቢዳዕወቲን፣ አንድችን ዱዓ፣ አንድችን ጥያቄ በአንድ ዱዓው እጁን አንስቶ አላህን የሚማጸን ባሪያ የለም ኢላ አታሁ ላሁ ኢያሃ፣ አላህ ያንን የጠየቀው ነገር ቢሰጠው ቢሆን እንጂ፣ አው ሰረፈ አንሁ ሚን ሱኢን ሚስለሃ፣ ወይንም ደግሞ ሌላ የሚመጣ በላ ነበረ እሱ ላይ መጥፎ ነገርን የቀለበሰለት ቢሆን እንጂ። ሁለት ማ ለም የድዑ ቢእስሚን አው ቀጢዐት ረሂሚን፣ በወንጀል እስካለመነ ዝምድና በመቁረጥን እስካለመነ ሰው ድረስ አላህ ይቀበሏል ሲሉ ፈቃለ ረጁሉ ሚነል ቀውም፣ እዛ ከነበሩ ሰው መካከል አንደኛው ሰሓባ ኢዘን ኑክሲር፣ ታዲያ አላህን ብዙን ጠይቀው እንዲህ ያላቸው። አው ቃለ አላሁ አክሰር፣ አላህ ብዙ አለው ጠይቀው። ዛሬ መኪና ሰጥቼህ ነገ ቤቱ ይቅርብ አይልህም። ዛሬውን ነገር ሰጥቼ ነገ ይቅርብ አይልህም። ይሰጥሃል፣ አላህን ለምነው። በሌላ ዘገባ ላይ አው የደኺረ ለሁ ሚነል አጅር ሚስለሃል፣ ወያን የሚመስል አጅር ነገ የውመል ቂያማ ያከማችለታል። ስለዚህ ዱዓ አድርጎ አንድ ሰው ከሶስት አንድ አያጣ።
የለመነው ነገር ወይ ወደ አላህ ይሰጠዋል። ሚመጣ በላ ነበር አላህ ብቻ የሚያውቀው። ስንት በላ ተቀልብሰዋል በህይወታችን ላይ። ንግድ ሊከስር ነበር፣ ቤት ሊቃጠል ነበር፣ የሆነ በላ እየመጣ ነበር። አላህ በዱዓህ መሰረት የጠየቀው ነገር ይቀርና ስንት የተመለሰ በላ አለ። እኛ ያላወቅነው አላህ ብቻ ያወቀው። ወይንም አኺራ ላይ አላህ ልክ ሰላት ሰግደህ ይኸው የሥራህ መዝገብ ተብሎ ይኸው የሰገድከው ሰላት ተብሎ መዝገብ እንደሚሰጥህ ምንዳ እንደሚሰጥህ በዱዓህም አላህ እዚህ ካልሰጠህ ነገ አኺራ ያልን ሽልማት ይሰጣል። እንደውም አንድ ሐዲስ ላይ አላህ ይተሳሰበዋል። ባሪያዬ በዚህ ቀን ለምነኸኝ ይህንን ጥያቄ ጠይቀኸኝ አልሰጠውም ማለት አዎ ይኸው ዛሬ ይለዋል። የቂያማ ቀን በሆነ ቀን ደግሞ ጠይቀኝ ሰጠው፣ አዎ ከዛ በሆነ ጊዜ ደግሞ ጠይቀኝ አዘገየው ባርን እንካ ይለዋል። እንዲህ ያለ ዱዓ አድርጎ ያልተሰጠውን ነገር አላህ የውመል ቂያማ ሲያንበሻብሸው የሰው ልጅ ምን ይላል? ምን ነው የለመንኩት ነገር በአጠቃላይ ለአኺራ በቆየልኝ ይላል። ሱብሓነላህ። ዱዓ አፍደሉል ዒባዳ፣ ከዒባዳዎች ሁሉ በላጭ የተደረገ ነው ዱዓ ማለት። ስለዚህ ወንድሞች በዱዓ ላይ አንስነፍ፣ ሁሌ አድርግ። አላህ እጅህን ልታነሳ የወፈቀ ጌታ ሊቀበል ዋስትና ወስደዋል። እኛ አላህ ይዘንልን። ሰገድን በራሳችን እንኳን አንስተን ዱዓ እናደርግም። አሰላሙ አለይኩም አሰላሙ አለይኩም ሩጫ የሆነች ሙስተጃ የሚደረግባቸው ሰዓትን እንኳን መርጠን በይነል አዛን ወልኢቃማ ያንንም እንዘነጋለን። ጭንቀት መጣ ሌላ አማራጭ እንፈልጋለን። አላህን እንረሳለን። አላህ ቁርአን ላይ የነቢያቶችን ታሪክ አላህ ነገረን። ለምን የነቢያቶችን ታሪክ አላህ ቁርአን ላይ የገሰጸን የነገረን ለምንድን ነው? ነቢያቶችን እዚህ ዱንያ ላይ በቆዩበት ሰዓት ላይ የለመኑትን ልመና አላህ አሳካላቸው። ስለዚህ ቁርአን ሲናገር ምን ይላል? ወከዛሊከ ነጅዚል ሙሕሲኒን ይላል አይደል? ቁርአን እንዲህ በዚህ መልኩ ሙሕሲኖችን መልካም የሚሰሩትን እንመነዳቸዋለን አለ አላህ ሱብሓነሁ ወተዓላ። በሌላ ቦታ ደግሞ ወማ ሊዛሊሚነ ቢበዒድ ይላል። ይሄ ለበዳዮች ሩቅ አይደለም፣ ታሪክ ራሱን ይደግማል እንደሚባለው እናንተም ካጠፋችሁ ቅጣት ይመጣባቸዋል። መልካም ሰሪዎችን እንደመነዳ ነው እናንተን እንመነዳለን ሲል አላህ ቁርአን ላይ የነቢያትን ታሪክ ይነግረናል። ነቢያቶች እንደዚህ ገጥሟቸው እንደዚህ ሆነው እንዲህ ሲጠይቁ አላህ ሰጣቸው ይላል። ያንን ታሪክ አድርገን በታሪክነቱ እንድናነበው ሳይሆን ቁርአንን እንደ ታሪክ ብለን እንድናልፈው ሳይሆን እንድንኖርበት ነው። እስቲ ዛሬ 3 ነቢያት ታሪኮችን ቁርአን ላይ አላህ የጠቀሰልን ከጭንቀት እንዴት ነጃ ያሰቡት ነገር እንዴት እንዳሳካላቸው እንመልከት። አላህ ሱረቱ አንቢያ ላይ የነቢያት ሱራ ተብሎ በሚጠራው ሱራ ላይ ነቢያቶችን ያነሳና ታሪካቸውን እየነገረ ከዚህ መከራ እንዲህ አዳናቸው ይላል። አዩብን አነሳ እንደ ምሳሌ። ወአዩብ አለ ኢዝ ናዳ ረበሁ አኒ መሰኒየ ዱሩ ወአንተ አርሐሙ ራሒሚን። አዩብንም አውሳው አለ ኢዝ ናዳ ረበሁ ጌታውን በተጣራ ጊዜ አኒ መሰኒየ ዱሩ እኔ ችግር ነክቶኛል፣ ወአንተ አርሐሙ ራሒሚን አንተ ደግሞ የአዛኞቹን አዛኝ ነህ እዘንልኝ እያሉ ነው። አዩብ ዱዓ ያደረጉት መቼ እንደሆነ ታውቃላችሁ? አዩብ ዓለይሂ ሰላም 18 ዓመት በበሽታ ተሰቃይተዋል። 18 ዓመት ልጆች ነበራቸው፣ አላህ ወሰደባቸው። ገንዘባቸውን አላህ ወሰደባቸው። 18 ዓመት በሽታ ላይ ሆነው ታግሰው አላህን የእሱን መጠባበቅ ጀመሩ። ዱዓ እንኳን እጃቸውን ያነሱት በምን ምክንያት ነው? ሚስታቸው መጣ እንደው የአላህ ነቢይ ለምን አላህን አትለምነውም ከዚህ መከራ ከዚህ ጭንቀት ነጃ እንዲል ስትላቸው አላህ ረሃ አድርጎ ከበሽታ ነፃ አድርጎን በደስታ ስንት ዓመት አኖረን ብለው ጠየቁ ሚስታቸውን። 80 ዓመት አለች። 80 ዓመት? አዎ። ታዲያ 18 ዓመት መከራ ደረሰብኝ አራፍረዋለሁ አሉ። 80 ዓመት በደስታ አኑሮኝ እንዴት ይህን ዓመት እንዲደረሰብኝ ብዬ ልጠይቁ አሉ። ኋላ ህዝቦቻቸው አዩብን ማማት ጀመሩ። ምን እያሉ? አዩብ እኮ እንደዚህ የሚሰቃየው የሰራት ወንጀል ስላለ ነው እንደዚህ የሚቀጣው አላህ እያሉ የአዩብን ስም ማጥፋት ጀመሩ። የዚህ ጊዜ አዩብ እጃቸውን አነሱ። ወአዩብ አለ አዩብንም አውሳው ኢዝ ናዳ ረበሁ ጌታውን በተጣራ ጊዜ
አኒ መሰኒ የዱር እኔ መከራ አገኘኝ ወአንተ አርሐሙ ራሒሚን አንተ ደግሞ የአዛኞች ሁሉ አዛኝ ነህ በጣም አዛኝና አላህ ምን አለ ፈስተጀብና ለሁ ለሱ ዱዓውን ተቀበልነው አለ ጥሪውን ተቀበልነው ፈከሸፍና ማ ቢሂ ሚን ዱርን ከጉዳትም ከእርሱ ላይ የነበረውን ሁሉ አስወገድን አለ ወአተይናሁ አህለሁ ወሚስለሁ ቤተሰቦቹን ከእሱ ጋር መሰላቸውን ሰጠነው አለ ረሕመተን ምን ዒንዲና አለ ከእኛ ዘንድ የሆነ ችሮታ እዝነት ሲሆን አለ አላህ ወዚክራ ሊልዓቢዲን ለተገዢዎች ማስገንዘብ ሰጠነው አለ አላህ ለተገዢዎች ማስገንዘቢያ ሲሆናል ወዚክራ ሊልዓቢዲን አላህን ለሚገዙ ሰዎች ማስገንዘቢያ ነው የአላህን ማንነት ያወቀ አዩብ እንደለመነው አላህ ሊለምን ይገባናል ታዲያ ቤት የተኛ ወንድሜ ቤት የተኛ እህቴ መከራ ይዞሽ በሽታ ቆንጥቶሽ በሽታ ቆንጥቶ ጭንቅ ብሎ የተለያየ ቦታ ሄዳል አልዳንክም አልዳንሽም ለምንድነው የአላህን በር ማንኳኳት ግን የረሳ ነው ለምንድነው የአላህ ድረስልን ብለን አላህን መለመን ያቃተን ለምንድነው የከበደን ለምንድነው የተጫጫነን የአላህ ማለት ለምን ከበደን አላህ አይፈውስም እንዴ አላህ አያድንም እንዴ ታሪካቸውን የሚነግረን አላህ እኛም ከዛ ትምህርት ወስደን እንድንለምነው ነው ወዚክራ ሊልዓቢዲን አለ አላህ ቀጠለና ወዘኑን አለ ዘኑንም የአሳውን ባለቤት ዩኑስንም አስታውስ አለ ኢዝ ዘሀበ ሙጋዲበን ተቆጥቶ በሄደ ጊዜ ፈዘነ አን ለን ነቅዲረ ዐለይህ በእርሱ ላይ ፈጽሞ የማንፈርድበት መሆኑን ጠረጠረ የዚህ ጊዜ አሳ ነባሪ ውጧቸው ነበርና በዛ ጨለማ ላይ በዛ ጭንቀት ላይ ዩኑስ ዓለይሂ ሰላም ፈናዳ ተጣራ ፊ ዙሉማት በዛ ድቅድቅ ጨለማ ዙሉማት አለው ለምን የአሳው ሆድ አለ የባህሩ ጨለማ አለ የሌሊቱ ጨለማ አለ በእነዚህ ጨለማ ውስጥ ሆኖ ተጣራ አላ ኢላሃ ኢላ አንት ካንተ በስተቀር በእውነት የሚመለክ አምላክ የለም ሱብሓነክ ጥራት ይገባ ኢኒ ኩንቱ ሚነ ዛሊሚን እኔ ከበዳዮች ነኝ አሉ ሚነል መዝሉሚን አላሉም ራሳቸውን ዝቅ ያደረጉና ሚነ ዛሊሚን አሉ ምን አለ ቁርአን ፈስተጀብና ለሁ ዱዓውን ተቀበልነው ወነጀይናሁ ሚነል ገም ከጭንቀትም አዳን ነው ከዛ ከመከራ አወጣ ነው አላህ አለ ወከዛሊከ አለ ይኸው አያችሁ እንዲህ በዚህ መልኩ ኑንጂል ሙእሚኒን አማኞችንም እናድናለን አለ አላህ ወከዛሊከ ኑንጂል ሙእሚኒን አነስ ሲናገሩ ዩኑስ አብዱላህ ብን አባስም ሲያብራሩ ከህዝቦቻቸው ተቆጥተው ሲሄዱ መርከብ ላይ ሲጫኑ መርከቢቷ ተናወጠች ይባላል ከዛ በኋላ ይህማ ጌታውን አምጾ የመጣ ባሪያ አለ ስለዚህ እሱ ካልወጣ አለቀል መጥፋታችን ነዋል ማንም ግን ዩኑስ ነው ብሎ የገመተ የለም ስለዚህ እጣ እናውጣ አሉ እጣ ሲወጣ ነቢዩላህ ዩኑስ ላይ ወጣ ይባላል አይ አላህ ነቢይም አይሆንም ሁለተኛ እጣ እናውጣ አሉ አሁንም ዩኑስ ላይ ወጣ ሶስተኛ ውጣ አሁንም ዩኑስ ላይ ዩኑስ እዚህ ጊዜ ራሳቸው ባህር ውስጥ ገቡ ፈልተቀመሁል ሑት አሳ ነባሪው ምን አላቸው ተቀበላቸው የአሳ ነባሪው ውስጥ በአደራ መልክ ተቀመጡ ስጋቸውን እንዳይበላ አጥንታቸውን እንዳይኮረሻሽም ከአላህ በኩል ታዘዘ ኢብራሂም ዓለይሂ ሰላም እሳቱ ሲወረወሩ አላህ እሳትን አዘዛታ ያ ናሩ ኩኒ በርደን ወሰላመን አንቺ እሳት ወይ ለኢብራሂም ቀዝቀዝ በይ ቅዝቃዜውም አዛ እንዳያደርጋቸው ወሰላመን ሰላም ሁኚ አላ ኢብራሂም በኢብራሂም ላይ ከአላህ በኩል ትእዛዝ ከሌለ ምንም ነገር ሊያጠፋ ሊጎዳ አይችልም ኢብራሂም ልጃቸውን እረዱ ሲባሉ የአላህ ፍቃድ ስላልነበረ ቢላውም ምን ብሉ አረደ እንደ እስማኤልን አላረደም ለምን ከአላህ በኩል ትእዛዝ ስለዚህ ሁሉም በምድር በሰማይ ያለ ሰራዊት የማን ነው የአላህ ነው በአላህ ትእዛዝ የሚንቀሳቀሱ የምንጠጣው ውሃ ጭምር የአላህን ትእዛዝ አነቂው እናድርግ ካለ አላህ በምንጠጣው ውሃ ሊያጠፋን ይችላል ከዛ ዩኑስ አሳ ነባሩ ሲወረወሩ አላህን መማፀን ጀመሩ ልክ የዚህ ጊዜ አላህን ሲማፀኑ فلما دعا في بطن الحوت قالت الملائكة
መላእክቶች ማለት ጀመሩ። ያ ረቢ ሃዛ ሰውቱ ማዕሩፍ፣ ይሄ የሚታወቅ ድምፅ ነው። ሚን ቢላድ ልገርብያ፣ እዛ ሩቅ ከሆነው አገር የምናውቀው ድምፅ ነው አሉ። ለምን? በሰላሙ ጊዜ ከአላህ ጋር የተዋወቀ ሰው ጭንቀት ሲደርስ ማን ነው የሚደርስለት? አላህ። ነቢዩ ምን አሉ? መን ሰረሁ አን የስተጂበ አላሁ ለሁ ዕንደ ሸዳኢድ ፈልዩክሲር ዱዓ ፊ ረኻኢ አሉ። በጭንቀት ሰዓት አላህ ዱዓውን እንዲቀበለው የፈለገ በደስታ ሰላም በሆነበት ሰዓት ዱዓ ያብዛ። ሰላም በሆነ ሰዓት ዱዓ አብዛ። ሁሌ አላህን ጨቅጭቅ። መከራ ሲመጣ የአላህ ስትል አላህ ይሰማሃል፣ መልስ ይሰጠሃል። እኛስ አላህ ይዘንልን። ጨንቆንም እኮ ማንሳት ከበደን፣ እንኳን በደስታ ይቅር በጭንቀቱ ሰዓት እጃችን ከበደን። ዩኑስ የዚህ ጊዜ ሲማጸኑ መላእክቶች መጮህ ጀመሩ። ይሄ ድምፅ ይታወቃል። ለምን? በሰላሙ ጊዜ ሁሌ አላህ ዘንድ የሚሄድ ድምፅ ነው። አላህን የሚገዛ ድምፅ ነው። ዚክሩን ሲያደርጉ ቁርአን ማን ነው ዱዓውን ሲያደርጉ ኸይር ነገር ሲሰሩ የሚታወቅ ድምፅ ነው። ፈቃለ አላሁ ዐዘ ወጀል፣ የዚህ ጊዜ አላህ ምን አለ? አማ ተዕሪፉነ ዛሊክ፣ ታዲያ ማን እንደሆነ አታውቁም እንደ ይላል አላህ። ቃሉ ወመን ሁወ፣ ማን ነው እሱ አሉ። ድምፁን አወቁት፣ ማንነቱ ጠፋቸው። ቃለ ዓብዲ ዩኑስ፣ ባሪያ እኮ ዩኑስ ነው አላቸው። ቃለ ዓብዱከ ዩኑስ፣ ባሪያ ዩኑስ አለዚ ለም የዘል ዩርፈዑ ለሁ አመሉ ሙተቀበሉ ወዳዕወቱን ሙስተጃበቱን፣ ያ ሁልጊዜ ስራው የምትቀበለው ዱዓው የምትቀበለው ዩኑስ፣ በየጊዜው የሚማጸንህ ወደ አንተ የሚቃረበው ዩኑስ? አዎ አላቸው አላህ። ቃለ ነዓም። ቃሉ፣ የዚህ ጊዜ መላእክቶች ምን አሉ? ያ ረብ፣ ጌታችን ወይ አፈላ ተርሐም፣ ታዲያ አታዝንለትም ወይ? ማ ካነ የስነኡ ፊ ረኻ፣ በደስታ ጊዜ በሰላሙ ጊዜ የሚሰራውን ስራ አይተህ ፈተንጂየሁ ሚነል በላ፣ ከዚህ በላ ጭንቀት ነጃ አትለውም እንዴ? መላእክቶች አላህን መማፀን ጀመሩ። ቃለ በላ፣ እንዴት አለ አላህ። ፈአመረ አላሁ ልሑት፣ አላህ አሳ ነባሪውን አዘዘው። ፈጠራሃሁ ቢልአራ፣ እንዲተፋቸው አላህ አዘዘ። ضحاك ብኑ ቀይስ የሚባሉ ታላቁ ዓሊም ምን ይላሉ? ይሄን ይዘው اذكروا الله في الرخاء፣ አላህን ሁልጊዜም በደስታ ጊዜ በሰላሙ ጊዜ አስታውሱት። የዝኩሩኩም ፊ ሽዳ፣ አላህ በጭንቀት ጊዜ ምን ይላቸዋል? ያስታውሳቸዋል። ወኢነ ዩኑስ ዓለይሂ ሰላም፣ ነቢዩላህ ዩኑስ ዓለይሂ ሰላም እኮ ካነ የዝኩሩላህ ከሲረን፣ አላህን በብዙ የሚያስታውስ ባሪያ ነበር። ፈለማ ወቃ ፊ በጥን ልሑት፣ ዓሳ ነባሪ ሆድ ውስጥ የወደቀ ጊዜ ቃል አላሁ ዐዘ ወጀል፣ አላህ እንዲህ ብሎ ነበር። ሁላችሁ የምታውቁት የቁርአን አያ ሱረቱ ሳፋት ላይ 143ኛው አንቀጽ እስከ 44ኛው ላይ የተናገረው ምን አለ አላህ? ፈለውላ አነሁ ካነ ሚነል ሙሰቢሒን፣ እሱ እኮ ከዚህ ቀደም እኛን የሚያጠሩት እኛን የሚቀድሱት እኛን የሚያስታውስ ባሪያ ባይሆን ኖሮ ለለቢሰ ፊ በጥኒሂ፣ ዓሳ ነባሪ ሆድ ውስጥ በቆየ ነበር። ኢላ የውም ዩብዓሱን አለ፣ ሰዎች እስከሚቀሰቀሱበት ጊዜ ድረስ። ኢላ የውም ልቅያማ ድረስ የት ይቆይ ነበር? ዓሳ ነባሪ ውስጥ ይቆይ ነበር። ግን በመከራ ሰዓት ብቻ አይደለም የጠራን። በምን ጊዜ እኛ ጋር የሚጣራ ነበር? በሰላሙ ጊዜ በደስታው ጊዜ ከእኛ ጋር የሚተዋወቅ ነበረ። ወኢነ ፊርዓውን ምን ነበር? ካነ ጣጊያን ናሲያን ሊዚክሪላህ፣ የአላህን ትእዛዝ የጣሰ አላህን የረሳ ነበር አይደል? አነ ረቡኩሙል አዕላ፣ ታላቁ ጌታችሁ እኔ ነኝ ብሎ የሚፎክር ነበር። ፊርዓውን አምባገነን ነበር። ፈለማ አድረከሁል ገረቅ፣ መስጠሙ የደረሰው ጊዜ ያጋጠመው ጊዜ እዛ ባህር ላይ የገባ ጊዜ ምን አለ ፊርዓውን? ቃለ አመንቱ፣ አሁን አመንኩኝ አለ። በኒ እስራኤል ባመነችበት ጊዜ አምኛለሁ። ከአንድም ሁለት ነቢይ መጥቶለት ፈቁላ ለሁ ቀውለን ለይና፣ ለዘብ ያለ ቃል አናግሩት እንዲመለስ ብሎ አላህ ነቢይ ልኮለት አባብለውት የተአምር አይነት አሳይተውት እምቢ አለና መጨረሻ ሰዓት ላይ ሞት የመጣበት ሰዓት ላይ አሁን ተመለስኩኝ ሲል ፈቃለ አላሁ ተዓላ አልአን፣ አሁን ነው እንዲህ አለው። ወቀድ ዓሰይተ ቀብሉ ወኩንተ ሚነል ሙፍሲዲን፣ ከዚህ በፊት ስንት ማባበያ መጥቶልህ እምቢ ብለህ አምፀህ ምድርን ከሚያበላሹት ሆነ። አሁን በጭራሽ አሁንማ በሩ ተዘግቷል አለ አላህ። ስለዚህ ሁልጊዜም አላህ ስብሓነሁ ወተዓላ በደስታ ጊዜ አላህን እንማጸነው፣ በጭንቀት ሰዓት አላህ ይደርስልናል። ሶስተኛው ነቢይ እንደ አብነት ማነሰው ሱረቱ አንቢያ ላይ የተጠቀሰው ዘከርያ ነው። ወዘከርያ አለ፣ ዘከርያንም አውሳው ኢዝ ናዳ ረበሁ፣ ጌታውን በተጣራ ጊዜ በለመነ ጊዜ ረቢ ጌታዬ ወይ ላ ተዘርኒ ፈርደን፣ ብቸኛ አድርገ አትተወኝ፣
ወአንተ ኸይሩል ዋሪሲን አንተ ከወራሾች ሁሉ በላጭ ነህ፣ ግን ብቸኛ አድርገህ አትተወኝ ያ አላህ ልጅ ለግሰኝ አሉ። ዘከርያ አብደላህ ብኑ ዓባስ ሲናገሩ እድሜያቸው 100 ነበር ልጅ ሲያገኙ፣ የሚስታቸው እድሜ 99 ነበር ይላሉ። መሃን ነበረች። መሃንነት ወይም ደግሞ መውለድ ስንት ዓመት? 45 በኋላ 50 ስንት ነው ሳይንሱ የሚለው? በሳይንሱ ማለት ነው እንጂ አላህ በፈለገው ሰዓት ምን ይላል? ምንም የሚሳነው ነገር የለም። መሃን ናት። ከዛም አልፎ እድሜዋ እዚህ ደርሰዋል። ዘከርያ ዓለይሂ ሰላም መርየም ጋር ሲገቡ መርየምን እንዲንከባከቡ ኃላፊነት ወስደው ነበርና መርየም ጋር በበጋ ማይገኘው ምግብ ሲገኝ፣ በክረምቱ ማይገኘው ምግብ ሲገኝ ይሄ ነገር ኬት ነው እንዴት ነው ብሎ ሲጠይቁ ቃለት ሃዛ ሚን ዒንዲላህ ይሄ ከማን ነው? ከአላህ በኩል ነው። ኢነላህ የርዙቁ መን የሻ ቢገይሪ ሂሳብ አላህ ባሪያውን ያለ ሂሳብ የሆነ ነገር የምታገኘው ካልኩሌት አድርገህ ስለልፈለም አላህ ከፈለገ ባንዴ ነው የሚሰጥ። 3 ነገር መምጫቸው አይታወቅም ይባላል። እንግዶች 3 ነገር ቀደር ይታወቃል፣ አላህ ነው የሚያውቀው። ሞት ይታወቃል፣ ርዝቅ 3 መቼ እንደሚመጡ አይታወቅም። የሆነ ሰዓት ይመጣል። ትላንት ባዶ ነበር፣ ዛሬ ኪስን ይሞላዋል። የለም አላጋጠምንም በሕይወታችን። ጭንቅ ብሎ ባልታሰበ ሰዓት አላህ አላመጣም። የሰው ልጅ ያው ይክዳል እንጂ ያማራል እንጂ። ዘከርያ ዓለይሂ ሰላም በዚህ ሰዓት ነው መርየምን ያን ነገር ሲመለከቱ ኢነላህ የርዙቁ መን የሻ ቢገይሪ ሒሳብ ብላ ስትናገር ሁናሊከ ደዓ ዘከርያ አለ። የዛው ሰዓት ዘከርያ ሚሕራብ ውስጥ ገባና ያ አላህ ማለት ጀመረ። ማንን ሰጠው? ያሕያን አልሰጠውም እንዲ አልሰጠው? ሰጠው እኮ አላህ። ፈስተጀብና ለሁ ተቀበል ነው። ወወሃብና ለሁ ያሕያ ያሕያን ለገስ ነው። ስም አውጥቶለት አላህ ከዚህ በፊት ያልተጠራ ስም ሕያው የሆነ ማለት ነው። ያሕያ ብሎ አላህ ሰይሞ ነቢይ እንደሚሆን አብስሮ ለገሰው። ወአስላሕና ለሁ ዘውጀሁ ሚስቱንም አበጀንለት። ኢነሁም ካኑ ዩሳሪዑነ ፊል ኸይራት እነሱ እኮ በመልካም ነገር የሚሽቀዳደሙ ቤተሰቦች ነበሩ። ወየድዑነና ረገበን ወረሃበን እኛን ጀነትን ከጅለው ይማጸኑናል፣ ራሕመታችንን ከጅለው። ወረሃበን ፈርተው ቅጣታችንም። ወካኑ ለና ኻሺዒን እነሱ ለእኛ ተዋራጆች ነበሩ፣ የሚተናነሱ ነበሩ። እነዚህ ነቢያቶችን ታሪክ ያመጣሁት አላህ ቁርአን ላይ የነቢያቶችን ታሪክ የሚዘክርልን የሚነግረን እኛም መከራ ሲመጣ ወደ አላህ እንድንዞር ነው። አላህ ይጠብቀን። ዛሬ አሚን በለዋ። ሰው ሲጨነቅ ጠንቋይ ቤት እየሄደ ነው አይደለም? ጠንቋይ ጋር ይሄዳል እኮ ጠንቋይ ጋር ይሄዳል። ደካማ ፍጡር ጋር አረ ድረስልኝ እንዲሆንኩኝ ይላል። በላይ በላይ ይጨምራል። ጠንቋዮች አጭበርባሪዎች ናቸው። ይህን ነገር አምጣ ይልሃል። መጀመሪያ ላይ ያታልል ወይ ደግሞ በቀላል ነገር የሚፈትነ የ1 ብር ሰንደል ያዘሃል። ሰንደል አምጣ ታዛዥን አይደለህም ነው ሂደት አመጣለህ። ከዛ ወደ ሌላኛው እርከን ይሄዳል። እንደዚህ የሆነ በግ ጥቁር የሆነ እንዲሆነ ዶሮ እንዲህ ትእዛዙ ከባድ ይሆናል። በሱ ቁጥጥር ውስጥ ይከታል። ሲለው ሴት ልጅህን አምጣ እኛ ጋር ትቆይ ይላል። የእሱ ባሪያ ሆኗል። አካውንትን አምጣ ያመጣል። ቻይና ሲሄድ ዱባይ ሲሄድ ምን ሲል ዕቃ ሊያመጣ ሲሄድ ያማክራል። ምን ላምጣ? ደካማ ከሆነ ፍጡር